ሰላም ፋሚሊ ዛሬ ላይ ላሳያችሁ ደግሞ የፈለኩት በፖፕ ላይቭ እንዴት ፓርቲ መክፈት እንደምንችል ነው። እንግዲህ አንደኛው ገንዘብ የምንሰራበት ፓርቲ የሚባለው ነው። ስለዚህ ፓርቲ ለመክፈት ምንድነው አፕሊኬሽኔን እከፍታለሁኝ። እንደምታዩት እዚህ ላይ ወደ 5 ምልክቶችን እናገኛለን። እነዚህን ታች ላይ 5 ምልክቶች እናገኛለን። ስለዚህ የመጀመሪያው ላይቭ ላይ ያሉ ሰዎችን ነው የሚያሳያችሁ። በመቀጠል ሁለተኛው ፓርቲ ላይ ያሉ ሰዎችን ያመላክታል። ስለዚህ አሁን ሁለተኛውን ብነካ ሁለተኛው ምልክት ልክ እንደዚህ አሁን ፓርቲ ላይ ያሉ ሰዎችን በስቴጃቸው በቅደም ተከተል ያስቀምጥልኛል ማለት ነው። ስለዚህ አሁን እነዚህ ሰዎች ምንድናቸው? ፓርቲ ላይ ታስኮችን ለመስራት ወይም ደግሞ ዲስከስ ለማድረግ የተቀመጡ ሰዎች ናቸው ማለት ነው። ስለዚህ እነዚህ ፓርቲ ላይ ያሉ ሰዎችን ምሳሌ አሁን መጀመሪያው ቤት ብገባ ወንበር ላላገኝ እችላለሁኝ። ወንበር ሊገኝም ላይገኝም ይችላል። ስለዚህ ወደ ታች ወረድ ብላችሁ ቫይራል ካልወጡት ሰዎች ውስጥ አንዱ ቤት በመግባት ወንበር ካለ እዛ ወንበር ላይ ተቀምጣችሁ ታስኮችን መስራት ይቻላል። እንዴት ታስኮች እንደሚሰራ ወደፊት እናያለን። ነገር ግን ኤጀንት ሆናችሁ እዚህ ፕላትፎርም ላይ ኤጀንት ሆናችሁ ፓርቲ ወንበር ለመክፈት ብትፈልጉ እንዴት እንደሚከፈት ነው ዛሬ ላይ የማሳያችሁ እና እዛ ላይ ያሉ አንዳንድ ሴቲንጎችን አሳያችኋለሁ። ስለዚህ ፓርቲ ለመክፈት ቅድም እንዳልኳችሁ ከታች ሁለተኛዋን ምልክት እንነካለን። እሷን አንዴ ስነካ በግራ በኩል አሁንም ምን የሚል መጣልኝ? እዚህ ላይ በግራ በኩል ፓርቲ የሚል ይመጣልኛል። እሷን አንዴ ነካለሁኝ። ፓርቲ የሚለውን ስነካ እነዚህ ምልክቶች ይመጡላችኋል። በዋናነት አሁን ከላይ ስሜ አለ። ከዛ ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉ አሉ። ከነዚህ የምትፈልጉትን አንዱን ትመርጣላችሁ። ልክ አሁን እንደዚህ ስመርጥ ይታያችሁ ከሆነ ሰማያዊ አድርጎታል። በሰማያዊ አክቦልኛል ማለት ነው። መርጫለሁ ቻቲንግ የሚለውን። ወረድ ትሉና ታች ላይ ፓርቲ መግባት የምትፈልገው በቪዲዮ ነው ወይስ በቮይስ ነው ብሎ ያስመርጠኛል። ስለዚህ አሁን ከሁለት አንዱ መርጣለሁ። ብዙ ጊዜ የተለመደው ምንድነው በቮይስ ማውራት ብቻ ስለሆነ ቮይስ የምትለው ባይ ዲፎልት ትመረጣለች ወይም ደግሞ ሰማያዊ ትሆናለች ማለት ነው። እሷን ከመረጣችሁ በኋላ በመቀጠል እዚህ ላይ የወንበር ብዛት ያስመርጣችኋል። የወንበር ብዛት ያስመርጣችኋል። የወንበር ብዛት ትመርጣላችሁ። አሁን ምሳሌ ባይ ዲፎልት እኔ ቪአይፒ ስለገዛሁኝ የ1 ሚሊዮኑን መክፈት ይችላል። አብዛኛው ወንበር 9 ወንበር ነው የሚሆነው ቪአይፒ የ1 ሚሊዮን ካልገዛችሁ ማለት ነው። ካልሆነ ግን ይችኛዋን በ16 ብዬ መግባት እችላለሁኝ። ባይ ዲፎልት መርጠዋለሁኝ። ቀጣይ የምነካው ምንድነው? ይችኛዋን ከመረኩ በኋላ ሆልድ ፓርቲ ወይም ደግሞ ጎ ፓርቲ የሚል ይመጣል እዚህ ላይ። እሱን ትጫናላችሁ። ጎ ፓርቲ ስትሉት እና አሁን ቀጥታ ወደ ፓርቲ ወሰደኝ ማለት ነው። ወደ ራሴ ፓርቲ ወሰደኝ። አሁን እዚህ ላይ የከፋችሁ ባልተቤት እዚህ ላይ መሃል ላይ አለ። እኔ አሁን ወንበሩ 16 ወንበር ስላለው መሃል ላይ ያስቀምጠዋል። ከዛ የመጀመሪያ ሰው አለ እዚህ ላይ፣ ሁለተኛ ሰው አለ፣ ሶስተኛ ሰው እንደዚህ እያለ ይቀጥላል። አሁን የመጀመሪያ ሰው ነው፣ ሁለተኛ ሰው፣ ሶስተኛ ሰው፣ አራተኛ፣ አምስተኛ እያለ እስከ 15 ይቀጥላል። እዚህ ላይ እስከ 15 ሰው ይቀጥላል ማለት ነው። ስለዚህ አሁን እዚህ ላይ በዋናነት ልብ ልትሉ የሚገባው ምንድነው? የወንድ ወንበር የሴት ወንበር የሚባላል። አሁን እዚህ ላይ በደንብ ተመልከቱት። እዚህ ቤት ውስጥ እኔ ቤት ውስጥ 14 ሰው አለ። ከ14 ሰው ውስጥ አሁን ይሄኛው እዚህ ላይ አንድ ቢኤስ ቲም የምትባል ልጅ ተቀምጣበታለች። እዚህም አንድ ልጅ ተቀምጣበታለች። እነዚህ 5 ወንበሮች የምናቸው ሴቶች ብቻ የሚቀመጡበት ወንበር ነው ማለት ነው። በፓርቲ ህግ ሴቶች ብቻ የሚቀመጡበት ነው። ቀሪዎቹ ደግሞ አሁን ዝቅ ብለን አክበን እናያቸው። እነዚህኛዎቹ ሲልቨር ከለር ያላቸው ወንበሮች ከሆኑ እሺ ተመልሰን እናክበው። እዚህ ላይ አሁን ሲልቨር ከለር ያላቸው እንደዚህ አይነት ወንበር ከሆነ ደግሞ ወንዶች ብቻ የሚቀመጡበት ነው። እዚህ ፓርቲ ላይ ወንዶች ራሳቸው ወንበር ላይ እንደዚህ አሁን ሲልቨር ከለር ያለው ወንበር ላይ ብቻ ይቀመጣሉ ማለት ነው። አሁን እዚህ ላይ አንድ ልጅ ተቀምጦበታል። እዚህ ላይ ይታያችሁ ከሆነ መሐመድ እንድሪስ የሚባል።
ስለዚህ በዚህ መንገድ ፓርቲ ላይ ተቀምጣችሁ ታስኮችን መስራት ትችላላችሁ። አሁን ታስኮችን እንዴት እንሰራለን ምናምን እመጣለሁኝ። ነገር ግን በዋናነት ሴቶች ሌቭል 1 ሆናችሁ ፓርቲ መክፈት ስለሚቻል ፓርቲ እንዴት እንከፍታለን የሚለውን ነው የምናየው በዋናነት ማለት ነው። ይህን ከከፈታችሁ በኋላ የተለያዩ ሴቲንጎች አሉ እዚህ ላይ። አሁን ዝቅ ስትሉ ምሳሌ እኔ የማላወራ ከሆነ ፓርቲው ላይ የኔ ድምፅ እንዳይረብሽ እዚህ ላይ ሚዩት ማድረግ ያለ፣ ሜሴጅ ማስተላለፍ ያለ፣ ሚዩቱን አንስታችሁም ማውራት ትችላላችሁ። እዚህ ላይ 3 ሰረዝ ደግሞ ፓርቲ ከከፈታችሁ በኋላ ባክ ብላችሁ ወደ ኋላ ስለማትወጡ የተለያዩ የሚላኩላችሁ ሜሴጅ፣ ኮይን ትሬዲንግ እና የተለያዩ ሴቲንጎችን በቀላሉ እዚሁ የምታገኙበት ነው። እነ ሪዋርድን ጨምሮ ያ ማለት በቀን የምታገኙትን ሪዋርድ የምትቀበሉበት ጨምሮ ሴቲንግ እዚህ ላይ ታገኛላችሁ፣ እዚች ላይ ታገኛላችሁ ማለት ነው። በመቀጠል ጌም የሚጫወቱ ሰዎች ደግሞ ጌም አለ ይችኛዋ ማለት ነው። ማንኛውም ጌም መጫወት የሚፈልግ ሰው እዚች ላይ ገብቶ መጫወት ይችላል። ቀጥላ ያለችው ደግሞ የጊፍት ምልክት ናት። ያ ማለት እናንተ ከሆነ ሰው ሲላክላችሁ የሆነ ጊፍት የሆነ ስጦታ እዚህ ውስጥ ታገኛላችሁ። ያን ጊፍት እዚህ ውስጥ ገብታችሁ መላክ ትችላላችሁ። እናንተ ሲገባላችሁ ደግሞ ቀጥታ ፖይንት ላይ ይገባላችኋል ማለት ነው። ሌላ ደግሞ ከላይ የሆነ ሴቲንግ አለች። ይችኛዋ ሴቲንግ የፓርቲ ወንበራችሁን መቆለፍ ብትፈልጉ መቆለፍ ወይም ደግሞ ሴቲንጉን ማስተካከል ብትፈልጉ እዚህ ላይ ነው በዋናነት። አሁን ይችኛዋን ወንበር ምልክት ብነካት ምን ያመጣልኛል? እዚህ ላይ 2 ነገራቶችን ያመጣላችኋል። አፕሊኬሽን ገስት እና ኢንቫይት ገስት፣ ኢንቫይት ኦዲየንስ የሚል አፕሊኬሽን ገስት፣ ኢንቫይት ኦዲየንስ የሚል ይመጣል። እና ደግሞ እዚች ላይ የሆነ ሴቲንግ አለች፣ እሷን እናያታለን። እስኪ መጀመሪያ አፕሊኬሽን ገስት የሚለውን ስንከፍተው ምንም የለም። ያ ማለት ወንበሬ ቁልፍ ከሆነ ሰው የማያስገባ ከሆነ እዛ ቤት ላይ ሰው እንዲገባ የምፈቅደው እኔ ነኝ። ያ ማለት አፕላይ ያደረገ ሰው ካለ እዚህ ላይ ያገኘዋለሁ። ኢንቫይት ያደረኩት ገስት ኢንቫይት ኦዲየንስ ማድረግ ከፈለኩ ደግሞ እዚህ ላይ ገብቼ በቀላሉ እነዚህን ኦዲየንስ አሁን ምሳሌ እኔ ቤት ከላይ ይታያችሁ ከሆነ ቤቱ ላይ እዚህ ጫፍ ላይ 18 ሰው አለ። 18 ሰው እዚህ ላይ ሊስት ያመጣላችኋል። ወንበር ያልያዙትን ኢንቫይት በቀላሉ አድርጋችሁ ወንበር ላይ እንዲቀመጡ ማድረግ ትችላላችሁ። በተለይ አዳዲሶች ከሆኑ ወንበሩን ነክተው ለመግባት ስለሚቸገሩ በዚህ መንገድ እንዲገቡ ማድረግ ትችላላችሁ። ሌላ ደግሞ እዚሁ ላይ ይችኛዋ ምልክት አለች። አሁን እዚህ ጫፍ ላይ ያለችው በቀኝ በኩል ይቺ ምልክት ምንድናት ካላችሁኝ እንንካና እንያት። ስነካት 2 ነገራቶችን ታመጣለች። ምን ማይክ ኒድ ቱ ቢ ሪቪው በቃ ሰው እየጠየቀ ወንበር ላይ እዚህ ቤት ላይ 16 ወንበር አለ። ሰው እየጠየቀ መቀመጥ እንዲችል ያ ማለት የቤቱ ባልተቤት ካልፈቀደላችሁ አትገቡም ማለት ነው። ይችኛዋን አሁን እዚህ ላይ ኦን ባረጋት ኦን የምትላለች። ይችን ኦን ባረጋት ነጯን እዚህ ቤት የሚገባ ሰው ማይክ ሪቪው እየጠየቀ ነው ማለት ነው የሚገባው። ሌላ ደግሞ ፋን ክለብ መቆለፍ ትችላላችሁ። እናንተ ቤት የሚገባ ሰው 100 ኮይን እየከፈለ እንዲገባ በቃ እዛ ቤት ላይ የሚገባ ሰው 100 ኮይን እንዲከፍል ከፈለጋችሁ ደግሞ በትክክሉ ያለችውን ይችኛዋን ኦን ታደርጋላችሁ ማለት ነው። ኤኒዌይስ እዚህ ላይ አሁን እስኪ የመጀመሪያዋን ኦን እናርጋት። ኦን ሳረጋት ይታያችኋል በደንብ ሰማያዊ ትሆናለች። ያ ማለት እኔ ወንበር ላይ የሚገባ አሁን ምሳሌ ወደ ኋላ እንመለስና እዚህ ቤት ላይ የሚገባ እዚህ ላይ አንድ ወንበር አለ፣ እዚህ ላይ አንድ ወንበር አለ። እዚህ የሴት ወንበር ክፍቶች ናቸው እነዚህ ወንበሮች። እዚህ ወንበር ላይ ለመግባት የሚነካ ሰው ወንበሩን ሲነኩ ምንድነው የሚጠይቃቸው? አፕሊኬሽን ገስት ነው እዚህ ላይ የሚያመጣው። ያ ማለት ያለ ፍቃድ አይገባም። ወይም ደግሞ እዚች አካባቢ ጫፍ ላይ ያመጣላችኋል እከሌ እንድታስገባው ጠይቋል የሚል ወይም ደግሞ እዛ አፕሊኬሽን ገስት ውስጥ ይመጣላችኋል ማለት ነው። ይመጣላችኋል። ካልሆነ ደግሞ ኢንቫይት ኦዲየንስ ከሚለው ኢንቫይት በማድረግ ሰውየው እንዲቀመጥ ማድረግ ትችላላችሁ በቀላሉ። ይህንን ብዙ ጊዜ ያው መቆለፍ አይመከርም ማለት ቤታችሁን አሁን እዚህ ላይ ያውና በደንብ ላሳያችሁ። አሁን አንድ ሰው ስለቆለፍኩት አፕላይ ያደረገ ያ ማለት እኔ ካልፈቀድኩለት አይገባም። አሁን ስነካው አፕሊኬሽን ገስት ላይ አመጣልኝ አክሴፕት ካላልኩ በስተቀር ይችን ልጅ መግባት አችልም ማለት ነው። መግባት አችልም። ያው አክሴፕት ስላት ቀጥታ ያስገባታል ማለት ነው። ስለዚህ እዚህ ላይ ያሉ ሴቲንጎችን ያው መቆለፍ አይመከርም።
ፋን ክለብ ሜምበር ደግሞ እንዲሆኑ ከሆነ ፋን ክለብ እዚህ ቤት ላይ የሚገባ ሰው 100 ኮይን እየከፈለ እንዲገባ የምታደርጉበት መንገድ ነው። ይሄን ይመስላል። በተረፈ ወንበሩ ላይ ያሉ ሴቲንጎች አሉ ደግሞ አሁን እዚህ ወንበር ላይ ሰዎች ካልተቀመጡበት አሁን እዚህ ወንበር ላይ ማንም ሰው አልገባበትም። ስለዚህ ይሄን ቤት መቆለፍ ብፈልግ ምንድነው ማረገው? በቀላሉ መቆለፍ እችላለሁኝ። ያ ማለት አሁን እዚህ ላይ 8 ቁጥር ወንበር አለ። ወንበሩን እነካዋለሁኝ። ወንበሩን ስነካው እታች ላይ ምን ያመጣልኛል? ኢንቫይት ዩዘር ቱ ማይክ። ቅድም ባሳየኋችሁ ኢንቫይት የምናደርግበት መንገድ አለ። እዚህ ላይ ደግሞ ወደ ወንበር እንዲገባ ወንበሩን ተጭናችሁ ነክታችሁ ኢንቫይት ዩዘር ቱ ማይክ ማለት ትችላላችሁ። በቀላሉ ወደዚህ ቤት እንዲገባ የምታደርጉበት መንገድ ነው ማለት ነው። ሁለተኛው ምንድነው? ክሎዝ ዘ ማይክ ክሎዝ ዘ ቫካንሲ ክሎዝ ዘ ቫካንሲ ማለት እዚህ ወንበር ላይ ማንም ሰው ዛውን 2 ቁጥር ላይ ማንም ሰው እንዳይገባ 9 ቁጥር ላይ ማንም ሰው እንዳይገባ ከፈለኩ ክሎዝ ብለው ወንበሩን ተጭኜ በቀላሉ ይዘጋዋል ማለት ነው። አሁን ምሳሌ 8 ቁጥርን ተጫንኩኝ ክሎዝ ዘ ቫካንሲ አልኩት። ያውና 8 ቁጥር ምን ሆነ? ማንም ሰው አይገባበትም። በቃ እኔ ሪዘርቭ አረኩኝ። የምፈልገውን ሰው እዚህ ወንበር ላይ ማስገባት እችላለሁ ማለት ነው። ቁልፉን ለማንሳት መልሳችሁ ትነኩና ኦፕን ዘ ቫካንሲ የሚል አለ። በቀላሉ ክፍት ማድረግ ትችላላችሁ ማለት ነው። ይሄ ነው። ታች ላይ በግራ በኩል ያሉት ያው የመጀመሪያው ምልክት ሜሴጅ መላላክ እዚሁ ላይ ኮሜንት ማስቀመጥ ብፈልጉ ሰውየው ምሳሌ ስታወሩት ካልሰማችሁ ፓርቲ ላይ ኮሜንት እዚሁ ላይ ማስቀመጥ ይቻላል። ልክ እዚህ ታች ላይ እንደሚያስቀምጡት። ሁለተኛ ላይ ደግሞ የተለያዩ ኢሞጂኖችን ታገኛላችሁ። ሶስተኛዋ ደግሞ ማይክ ኦን እና ኦፍ ለማድረግ የምትጠቀሙባት ነው። አሁን ኢሞጂዋን ብነካት የተለያዩ ኢሞጂዎችን መላክ ትችላላችሁ። ካልሆነ ደግሞ ያላችሁበትን ወንበር ሪፍሬሽ ማድረግ ከፈለጋችሁ በቀላሉ ይችኛዋን መጫን ትችላላችሁ ማለት ነው። ስለዚህ እንዳጠቃላይ ያለው እንትን ይሄ ነው። አሁን እዚህ ላይ ኢሞጂዋን አይታችሁ ከሆነ በደንብ ኢሞጂዋን ነክቼ ይችኛዋን ቀይ ምልክት ያላትን በቀይ ላክ ብላ አሁን ምሳሌ ይችኛዋን ስነካት ምን ያደርገዋል? ላይ ሄዶ እዚህ ላይ ሄዶ ላይ አካውንቴን ሪፍሬሽ ያደርግልኛል ማለት ነው። በዚህ መንገድ በቀላሉ ሪፍሬሽ ማድረግ ትችላላችሁ። ሌላ ደግሞ ወሳኝ ሴቲንጎች ምንድነው? ወንበሩን መቆለፍ ወንበሩን ተጭናችሁ ሰው ኢንቫይት ማድረግ እንዳሳየኋችሁ ደግሞ ሰው ያለበት ምሳሌ አሁን 5 ቁጥር ላይ ጂቢዲ የሚል አካውንት አለ። ይሄንን ከነሱ የሚመጣ ሳውንድ የሚረብሻችሁ ነገር ካለ ምንድነው የምታደርጉት? የተቀመጡበትን ወንበር ትነኩታላችሁ። ምሳሌ ይችኛዋ ልጅ የተቀመጠችበትን አንዴ ጫንና ታች ላይ 3 ሰረዞች ይመጡላችኋል። አሁን እዚህ ላይ 3 ሰረዞች አሉ። ሌሎቹን ሴቲንጎች በሌላ እንትን እናያለን። የሷን ሌቭል፣ የሷን ስም፣ ካንትሪ ያለችበትን ላይቭ ስትሪም ሌቭሏን ማየት ከፈለጋችሁ በቀላሉ ማየት ትችላላችሁ። ጊፍት መላክ ፈልጉ ይሄንን በደንብ ወደፊት እናየዋለን። በዋናነት ግን እዚችኛዋ ሴቲንግ ላይ ምን አለ? 3 ሰረዟን ተጭናችሁ ምን ማድረግ ትችላላችሁ? ብሎክ ማይክ ስለው በደንብ ተመልከቱ። ብሎክ ማይክ ሳረገው ያውና ጂቢጂ ማይኳን ምን አረገ? በቀይ ያረገው። ያውና እዚች ላይ በቀይ ያረጋት ማይኳን ማለት እኔ ካልከፈትኩላት እሷ ማውራት አትችልም ማለት ነው። ከነሱ የሚረብሽ ድምጽ ካለ ከነሱን ከማስወጣት ይልቅ ባለማወቅ ስለሆነ ሊያደርጉት የሚችሉት ቁጭ ብለው ታስካቸውን እንዲሰሩ ምን ማድረግ ትችላላችሁ? በቀላሉ ብሎክ ማይኩን ለማንሳት ደግሞ መልሳችሁ እዛው ላይ ትገባላችሁ። ካንስል ዘ ማይክ። ያው አሁን እሷ ሚዩት ስላደረገችው ብቻ ነው እንጂ እኔ ካንስል አድርጌላታለሁ ማለት ነው። እዚህ ላይ አሁን ቀይ አያሳይም። የሷ ማይክ ሚዩት ብቻ መሆኑን ነው የሚያሳየው ማለት ነው። ሌላ እዚሁ ላይ ምን አይነት ሴቲንጎች አሉ? እዚሁ 3 ነጥብ ላይ ብሎክ ኦዲዮ ማድረግ ትችላላችሁ። ወደ እናንተ ብቻ ድምፁ እንዳይመቅድም ብሎክ ማይክ ከሆነ ይችኛዋ ሴቲንግ ከሆነች ሙሉ በሙሉ የቤቱ ባልተቤት ወይም ደግሞ ፍቃድ የተሰጣቸው ሰዎች አድሚን የተሰጣቸው ሰዎች ናቸው ማድረግ የሚችሉት። ሙሉ በሙሉ ብሎክ ማድረግ ነው። ብሎክ ኦዲዮ ከሆነ ደግሞ ድምፁ እናንተን ብቻ እንዳይረብሻችሁ ነው። ይሄን ይመስላል። ቪዲዮው እንዳይረዝም
ሌሎቹን ደግሞ ሌሎቹን የፓርቲ ሴቲንጎች ላይቭ ላይ ያሉትን አጠቃላይ እናያቸዋለን። በሌላ ቪዲዮ እመጣላችኋለሁኝ። ሰብስክራይብ በማድረግ ላይክ በማድረግ እስኪ አበረታቱኝ። በቀጣይ ስለ ፖፕ ላይቭ ሰፋ ያሉ ቪዲዮዎችን በደንብ በተግባር የተደገፈ የምናይ ይሆናል ማለት ነው። መልካም ቀን።